በተው የሚለውን የምንለይበት ለመጨረሻው ወይ ደግሞ ወደ ቀጣዩ ዙር የሚያልፉትን አምስቱን ደግሞ የምናውቅበት ነው። ከስድስቱ ተወዳዳሪዎች መጀመሪያ የምንጠራው ከፍተኛ ውጤት ያመጡት ሁለቱን ነው የሚሆነው። እንግዲህ ከስድስቱ ተወዳዳሪዎች ለዛሬ ከፍተኛ ውጤት ያመጣው በተመልካቾችና በዳኞች በተሰጠው ውጤት መሰረት 70380 በማውጣት በዛሬው ዙር ከፍተኛ ውጤት ያስመዘገበው አህመድ ሁሴን ነው። እናመሰግናለን። በሚቀጥለው ውድድር እንገናኛለን። አህመድ በሁለተኛ ደረጃ ደግሞ በዳኞችና በተመልካች በተሰጠው ውጤት ከፍተኛውን ደረጃ ያመጣችው 64448 በማምጣት ሄኖክ ሰመረ ነው። አጨብጭባችሁ ሰኝት። እሺ እኔ ጋር ያሉትን ደግሞ ሁለቱን እጠራለሁኝ። 63532 በማምጣት በዛሬው ውድድር በሶስተኛነት ደረጃ ያጠናቀቀችው ማርሸት ግርማናት። መልካም እድል። ለቀጣዩ ደግሞ በደንብ ተዘጋጁ እንላለን። እሺ ሌላኛዋን ተወዳዳሪ እንጠራለን። 63442 በማምጣት ወደ ቀጣይ ዙር ያለፈችው መዓዛ ገብረ መስቀል። እንግዲህ አሁን የቀሩን ከስድስቱ ተወዳዳሪዎች አራቱ ማለፋቸውን አረጋግጠዋል። የመጨረሻዎቹ የቀሩን ኤፍሬም አበበና ባቢ ስሌ ናቸው። በዚሁ በምዕራፍ 5 የፋና ላምሮት የድምፃውያን ውድድር በመጀመሪያው ዕለት በፋና ብሮድካስቲንግ ኮርፖሬት 25ኛ ዓመት ላይ የሚሰናበተው ማን ነው የሚለውን የምናውቅበት ሰዓት ላይ ደርሰናል። 57559 ውጤት በማምጣት ይህ ውጤት እንግዲህ ከዕለቱ የመጨረሻው ውጤት ነው የሚሆነው። ባቢ ስሌ ተሰናብቷል። ከልብ እናመሰግናለን ለነበረን ቆይታ። ባቢ እባክህን ተናግረው የኤፍሬምን በዳኞችና በእናንተ በተመልካቾች የተሰጠውን አጠቃላይ ድምር ውጤት አሳውቃችኋለሁ። 60917 በማምጣት ወደ ቀጣይ ዙር አልፏል። በደንብ መስራት ይጠበቅባችኋል። ሁላችሁም ጎበዞች ናችሁ። እሺ ኤፍሬም ከልብ እናመሰግናለን። የሚቀጥለው ውድድር ላይ እንገናኝ። ባቢ እንዴት ነው ውጤቱን እንዴት አገኘኸው? አሪፍ ነው። ያቅሜን የሰራው ይገባኝ ውጤት ያገኘው። እሺ አንድ ማይክ ልቀበል። እሺ አመሰግናለሁ። ውጤቱን አምኜበታለሁ። አሪፍ ውጤት ነው እንዳመጣሁት ፐርፎርም ባደረኩት ያህል ነው የተሰጠው። በዚህ ጋር ባሉት ዳኞች በመዳኘቴ በራሱ እድለኝነት ነው። ከልብ አመሰግናለሁ። እኛም ከልብ እናመሰግናለን። እንግዲህ በሌሎች ስራዎች እንደምናገኝ ምንም ጥርጥር የለውም። ፋናን አክብረ ፋና ላምሮትን ወደ ተከታትለን ከመምጣት በፊት ውድ ተመልካቻችን ነበርክ፣ አሁን ውድ ተወዳዳሪያችን ነበርክ። እንግዲህ ከልብ እናመሰግናለን። መልካም ጊዜ ይሁንልህ ብለናል። እናመሰግናለን። ቅድም ኤፍሬም አበበ ምን ሲናገር ነበረ? ተወዳዳሪዎች ሁላችንም እንችላለን፣ ችሎታችንም ታይቶ ነው ያው ካሉት ከተመዘገቡ 3000 ምናምን ተወዳዳሪዎች ተመርጠው የመጡትና የዕለት ፐርፎርማንሳችን ነው የሚወስነው ሲል ነበር። እውነት ነው፣ ልጆቹ ይችላሉ፣ ግን በእለቱ በምን አይነት መልኩ አቅርበዋል የሚለው ነው ዳኝነት የሚሰጥበት። በዚህ መልኩ እንግዲህ የዛሬውን ውድድራችንን አጠናቀናል። ዳኞች አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ከልብ እናመሰግናለን። እንግዲህ ውድድሩ የሚቀጥል ነው የሚሆነው። አጠቃላይ 12 ተወዳዳሪዎች አሉን። ከ12ቱ ተወዳዳሪዎች ዛሬ 6ቱ ናቸው ስራዎቻቸውን ያቀረቡልን። ከ6ቱ ተወዳዳሪዎች ደግሞ ሌሎቹ 6ቱ የሚቀጥለው ሳምንት ስራዎቻቸውን የሚያቀርቡ ነው የሚሆነው። እኛም መርጣችሁ ከኛ ጋር ቆይታ ስላደረጋችሁ ከልብ እናመሰግናለን። አዳና ረጋና ምህረት ዮሴፍ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነበረ የምዕራፍ 5ን የፋና ላምሮትን የድምፃውያን ውድድር የመጀመሪያውን ዕለት በዚህ መልኩ ወደ እናንተ ያደረስነው። እንግዲህ ባጋኝ